እስኪ ዛሬ ደግሞ ስለ እነዚህ ልጆች አንድ የራሴን ትዝብቴን ላካፍላችሁ። እንግዲህ እነዚህ ልጆች የተለያየ አካባቢ ልጆች ናቸው እና ጓደኛሞች ናቸው፣ ይቀራረባሉ። ተሰባስበው አንድ የቢዝነስ ድርጅት ለመክፈት ያቅዳሉ እና ያ የቢዝነስ ድርጅት ኑማን ኤቨንትስ ኤንድ ፕሮሞሽን የሚል ስም አለው እና እነዚህ ልጆች ከተለያየ የኦሮሚያ አካባቢ የተውጣጡ የኦሮሞ ልጆች ናቸው እና አንድ ስራ ለመስራት በዘርፉ አንድ ነገር አስተዋጽኦ ለማበርከት ካላቸው ፍላጎት የተነሳ ኑማን ኤቨንትስ ኤንድ ፕሮሞሽን የሚል ድርጅት ከፍተው ስራ ይጀምራሉ እና ስራቸው በብዛት እየተወደደላቸው ተቀባይነትን እያገኘ እየመጣ ያለ ድርጅት ነው እና ከዚህ ጋር ተያይዞ ሰዎች አንዳንዴ ዘመቻ ሲከፍቱባቸው እንመለከታለን። አንዳንዱ ሁን ብሎ ዘመቻ ያስጀምራል፣ ሌሎቹ ደግሞ ሳያውቁ ዘመቻውን ይቀላቀሉና እነዚህ ልጆች ላይ አታክ የማድረግ ስራ ዘመቻ ሲከፍቱባቸው ዘመቻውን ሲቀላቀሉ እንመለከታለን። ወደ እውነታው ግን ስንመጣ እነዚህ ልጆች ምንም አንዳንዱ የሚዘምትባቸው ከፖለቲካ ጋር እያገናኘ ወይ የመንግስት አካል አድርጎ የመንግስት ደጋፊ አድርጎ፣ አንዱ ደግሞ የተቃዋሚ አካል አድርጎ ይወቅሳቸዋል። የተለያየ የመውቀሻ ሰበቦችን እየፈለጉ እነዚህ ልጆችን የማዳከም ስማቸውን የማጥልሸት ዘመቻ የመክፈት ስራ ይሰራባቸዋል ማለት ነው። አንዳንዱ ሁን ብሎ ነው፣ ሌላው ደግሞ ባለማወቅ ነው ዘመቻዎቹን የሚቀላቀለው። ወደ እውነታው ስንመጣ ግን እነዚህ ልጆች የኦሮሞ ልጆች ናቸው፣ ከተለያየ አካባቢ የተውጣጡ ናቸው። የመሰረቱት ድርጅት ኑማን ኤቨንትስ ኤንድ ፕሮሞሽን ይባላል። የሚሰሩት ስራ የማስታወቂያ ኤቨንት ኦርጋናይዝ የማድረግ ስራ ነው የሚሰሩት። ቢዝነስ ነው የሚሰሩት። ከየትኛውም አካላት ጋር ምንም አይነት የፖለቲካ አጀንዳ የላቸውም። ኤንጂኦም አይደለም፣ ምንም አይደለም። የቢዝነስ ድርጅት ነው። እንደ ማንኛውም የኤቨንትስ እና ፕሮሞሽን ስራ እንደሚሰራ ድርጅት ያንን ነው የሚሰሩት ማለት ነው እና ስራቸው እየተወደደ ተቀባይነት እያገኘ ሲመጣ በዛው ልክ ደግሞ የሚቀናቀናቸው ስማቸውን የሚያጠፋ ዘመቻ የሚከፍትባቸው ደግሞ በዝቷል። ዘመቻ ለምንድን ነው የሚከፈትባቸው ብዬ ሳስብ እኔ ሁለት ነገር ነው ይመጣልኝ። አንደኛው እነዚህ ልጆች በሚሰሩት ስራ ውስጥ የኦሮሞን ባህላዊ ነገር የማስተዋወቅ ስራ በስፋት ይሰራሉ። የኦሮሚያን ታሪካዊ ቦታዎች፣ የአለባበስ፣ የአመጋገብ፣ የተለያዩ የኦሮሞ ባህላዊና ሃይማኖታዊ ተፈጥሯዊ ጸጋዎችን የማስተዋወቅ ስራ ይሰራሉ። ያው በተፈጥሮ ደግሞ ይህን ስራ የማይወድ ደግሞ ሌላ አካል ደግሞ አለ። በቃ የኦሮሞን ጥላቻ ያለው ሰው ይጠላቸዋል ማለት ነው። በማንነታቸው ራሱ ይጠላቸዋል፣ በሚሰሩት ስራም ደግሞ ይጠላቸዋል ማለት ነው። አንዱ ይሄ ነው። ፋክት እንነጋገር፣ እውነቱን እንነጋገር። አንዱ ግማሹን የጠላቸው በሚሰሩት ስራ ራሱ የኦሮሞን ነገር ኦሮሞ በመሆናቸውም የኦሮሞን ነገር በማስተዋወቃቸውም ይጠላቸዋል። በዚህም ባለጊዜ ባለተራ የሚል የተለያየ ስም ይሰጣቸዋል። እነሱ ግን ቢዝነሳቸውን ነው የሚሰሩት። ሌላው ደግሞ ቀናተኛው ነው። ራሱ የኦሮሞ ልጅ ደግሞ ሆኖ እነሱ በሚሰሩት በእነሱ ስኬት የቅናት ስፒሪት የተጠናወታቸው የኦሮሞ ልጆች ደግሞ ዘመቻ ይከፍቱባቸዋል። ስለዚህ ምንድነው ከመንግስት ጋር እየለጠፉ ከተለያየ አካላት ጋር እየለጠፉ ስማቸው